እንዲያውም ለወንድሜ አምነን ነው የምናገረው። እሰይ አድርጎት ነው ተመስገን። ሂጂ ንገሪ እባክሽ። ምክንያቱም አጥፍተሽ እያየሁሽ ጥፋትሽን ልደብቅልሽ አልችልም ማርያም። እኔ አንድ ማልወደው ነገር ቢኖር ውሸት ነው። ቆይ ይሄ ልጅ በዚህ ሰዓት የት ነው ጥሎኝ ሄደው? ውስጤ ነግሮኝ ነው። ቆይ በዚህ በማታ ሁለቱ የት ሊሄዱ ይችላሉ? እንግዲህ ሊሆን የሚችለው ሳሎን ከቤሊን ጋር እያወራን ነበር። ታዲያ ከቤሊን ጋር ማውራቱ ያን ያህል አስፈላጊ ከሆነ ክፍላችን መታ ማውራት ትችሉ ነበረ። ግን ደግሞ ውጪ ንፋስ መቀበል ፈለግን ማርያም። የማግባት እቅድ አሁን ሌለኝም ማለት እኮ መቼም አላገባትም ማለት አይደለም። እባክህ ወደዚህ ባሩክ እንዳይመጣ የተቻለን አድርግ። በስተመጨረሻ እንግዲህ ውዶችዬ ቤሊን እንግዲህ ለአምነን ደውላ እኔ ከባሩክ ጋር መተኛት አልችልም የሆነ ነገር አድርግ ብለዋለች። እንግዲህ ባሩክን ለመጠቀሚያ እንጂ ብሌን አፍቅረው አይደለም፣ ወይም ደግሞ አምነን እንዲናደድ ብላ እንግዲህ በእልህ የገባችበት ፍቅር ወደ እውነት ሊቀየርባት እንደሆነ ስታስበው እንግዲህ ለአምነን ደውላ የሆነ ነገር አድርግ እኔ ከሱ ጋር ማደር አልችልም ብላለች። እንግዲህ አምነንም እሺ አስተካክላለሁ ብሏል። ከዛ ባሩክም ማን የደወለው በዚህ ሰዓት ሲለው አያቴ ናት ብሎ አስቀይዟል ማለት ነው ውዶችዬ። ቤሊን ግን ለምንድን ነው እንደዚህ የፈራችው እንዴ? ሲጀመር እኮ ባሩክን ምንድን ነው ያለችው? አንተ የሚሰማን ስሜት እኔ እስኪሰማኝ ድረስ ትንሽ ጊዜ ስጠኝ፣ አሁን ምንም ነገር ማድረግ አልችልም ብለዋለች። ስለዚህ ቤት ቢገባ ስነ ስርዓት ያዝ፣ ወይም ደግሞ ሲጠይቃት እኔም እኮ ባለቤቴ ጋር ማደር ፈልጋለሁ ካለ አይ ጊዜው አይደለም፣ አሁን አንደኛ አልተጋባንም፣ ሁለተኛ ደግሞ ገና አንተ የሚሰማ ስሜት እስኪሰማኝ ድረስ ጊዜ ስጠኝ ብያለሁ፣ ስለዚህ አሁን ሊሆን አይችልም ብላ ቆሌውን ለምን አልገፈፈችው? ምን አስፈራት እንዴ? ስለዚህ እንደዚህ መሆን የለባትም ብሌን። ጭራሽ ለአምነን ደውላ እንደዚህ እባክህ እንዳይመጣብኝ ምናምን እንደዚህ ማለት የለባትም። በእርግጥ ወንድ ልጅ ነው፣ እሺ ብለሽኛል፣ ቀለበትም ልናስር ነው፣ እንደገናም ደግሞ ልንጋባት ስለወሰን አንቺም ፈቅደሻል፣ ከዚህ በኋላ ምን ችግር አለው ማለት ይችላል። ግን እሷ ደግሞ ፈቃደኛ ካልሆነች ይሄ አስገድዶ እንደ መድፈር ነው የሚቆጠረው። ስለዚህ እሷ ፈቃደኛ ካልሆነች እሱ ምን ሊያደርጋት ይችላል? ለአምነንስ መደወል ለምን አስፈልጋት? ራሱ ሲመጣ ዞር በል ወደዛ ጊዜው አይደለም አሁን ብላ ማባረር ትችላለች። ሲቀጥል ደግሞ ከአምነንና ከማርያ ፊትም እንደዛ አይነት ጥያቄ ሲጠይቃት ኖ ማለት ትችል ነበር። ለምንድን ነው የፈራችሁ እንዴ? ቤሊን እኮ በራሷ የምትተማመንና ሁሉን ነገር በጊዜ የምታደርግ ልጅ ናት። ስለዚህ ለምን ፈርታ ነው ለአምነን የደወለችው? አምነን እንዲጨነቅ ነው ወይስ አምነንም ከማርያ ጋር ያንን ነገር ማድረግ እንደሌለበት እያስጠነቀቀችው ነው? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ አሁን በጣም በሚገርም ሁኔታ ቤሊንና አምነን እንደገና እየተቀራረቡ ነው። ስህተታቸውን እየተራረሙ ነው። ከዚህ በኋላ ክፍተት የሚያስገቡ አይመስለኝም ውዶችዬ። አሁን ቤሊንና አምነን በአንድ ላይ ካልሆኑ ፊልሙ ያስጠላል። አንድ ላይ እንዲሆኑ እንፈልጋለን የምትሉ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ሮኪ ነች። ሮኪ ደግሞ አሁን በጣም ጭምልቅ ብላለች። በጣም በሚገርም ሁኔታ ከአምነን ጋር እንግዲህ አምነን ብቻውን ቁጭ ባለበት አያቴ ሴማ መጣ እንዴት ነህ ደህና አይደለም እንዴ እኔ ልጅ ስትለው ደህና ነኝ ብሏት እንግዲህ ቁጭ ብለው ሳለ ሮኪ መጣ ቁጭ አለች ማለት ነው። ከዛ አያቴ ተዋወቂያት የዳኑ እናት ናት ሮኪ ትባላለች ሲል ውይ በሞትኩት ሰላም በይኝ እንዴት ነሽ ስትላት ደዛ ታልተጠብሽም እኮ ብላ ጭምልቅልቅ አለች። እንዴ ከኢትዮጵያ ተወልዳ ኢትዮጵያ ሄዳ ከአሜሪካ የመጣች እኮ አይደለችም፣ ወይም አሜሪካውያን አይደለችም፣ ኢትዮጵያዊ ናት አይደል እንዴ? ዲያስፖራ ሆነች እንጂ ስለ ኢትዮጵያ ማንነት ማወቅ አለባት። እጅሽን ሳትታጠቢ እኔና ሰላማቲ ትላለች እንዴ? በሰው ቤት ተቀምጣ የሆነች ሞልቃቃ በጣም የምታስጠላ ልጅ። ከዛ አያቴ በጣም ተናደደች ማለት ነው። ከዛም እንግዲህ እሷም አያቴ ሴማ ተነስታ ወደ ክፍሏ ገብታ መጽሐፏን እያነበበች እያለ እንግዲህ አምነን ጥሩ ስራ እንዳልሰራች ይሄ ቤት የሷ ነው የኔ ቤት አይደለም፣ ከሷ ከኛ ጋር እንድንኖር ስለፈለገች እንጂ ይሄ ቤት የሷ ነው። ስለዚህ በሷ ቤት ተቀምጠሽ መሞላቀቁ ይቅርብሽ፣ ስነ ስርዓት ይኑርሽ፣ እንዴት እንደዚህ ታያለሽ ብሎ እንግዲህ ተናግሯት ይቅርታ እንድትጠይቅ እንግዲህ ሲነግራት እሺ አሁን ሂጂ አያቴን ይቅርታ አላታለሁ ብላ ሄዳ ግን ደግሞ መልሳ እንደገና ብው አድርጋት መጣች ማለት ነው። በጣም የሚገርም እኮ ነው። ሮኪ ግን እንደዚህ አይነት ዲያስፖራ አለ እንዴ? እኔ አላቅም
እንኳን እንደዚህ አይነት ዲያስፖራ ሊኖር ቀርቶ አሜሪካ ተወልደው እንኳ የሚኖሩ ኢትዮጵያውያኖች እንኳ በእናት በአባቶቻቸው ብዙ ስነ ስርዓት ተምረው ነው የሚመጡ። ደግሞ እሷን ብሎ የዳኑ እናት ዳኑ እኮ በጣም ስነ ስርዓት ያላት ጥሩን መጥፎውን ለይታ የምታውቅ በጣም ጀት የሆነች ልጅ ናት ዳኑ ማለት። እንደውም ዳኑ ናፍቃናለች፣ ብትመጣ ደስ ይለናል። ፊልሙን ሞቅ ደመቅ የምታደርገው ዳኑ ነች። ስለዚህ አሁን እንግዲህ ሮኪ እዛ ሜዳ አያቴ ሴማን አቃጠለቻት ማለት ነው። ደግሞ ይሄ ቤት ብሎ ነው እንዴ? ይሄ ቤት ብሎ የትኛው ቤት ነው ምናምን ብላ ጭራሽ በቤቷ ሁሉ ተመጻደቀች ማለት ነው ሳትኖርበት። ይሄ ቤት እኮ ለአንድ ቀን ቢሆን አሳርፏታል። ስለዚህ በጣም ያስጠላል። የሮኪ እንደዚህ አይነት ዲያስፖራ ያለ አይመስለኝም። በጣም ነው የሚያስጠላው። ከዛም እንግዲህ አያቴ ሴማ እንደዛ አቃጥላት ከወጣች በኋላ ደግሞ እንግዲህ ወደ ምስጦፋ ክፍል ገብታ ከምስጦፋ ጋር ደግሞ አንተ ደግሞ ማነ ምናምን ብላ ደግሞ እንደዚሁ ተጨማለቀች። ይቺ ደግሞ የማናት በእናታችሁ ከመርሲ የባሰች ዘላን ደግሞ ከየት መጣችብን? በየብሄ ቤት በቃ በየቤቱ አዳዲስ ሰው ነው እንደሚያፈራው አለ። ከዛ ምን አልክ ስትለው ምንም አላልኩም። አንተ ለመሆኑ ምን ሆነ ነው እንዲየጠቆርከው? አንተ እኮ ስም ብላክ ነው ብላ ጭራሽ ስም ማወጣችልን ማለት ነው። ከዛም እንግዲህ በቃ ተይኝ ብሎ ሲላት እንግዲህ እሺ ይወጣላል ብላ ከዛ ተመልሳ መጣ። ቤቱን ለውሾች ክፍል ማድረግ እንደፈለገች ጭራሽ ምስጦፋን የባሰ ጀት ታረገችው ማለት ነው። ይሄ እኮ ለውሾች ቤት ይሆናል ብዬ ያዘጋጀሁት ነው። እንዴት ነው አንተ እዚህ የምትኖረው? ይሄ ውሾች ቤት ነው ምናምን ቦታ እንፈልጋለችው ማለት ነው። ሲጀመር እሷ በማን ቤት ተቀምጣ ነው ጭራሽ ለውሻዎቿ ቤት የምታስበው? በማን ላይ ተቀምጠሽ እግዚአብሔርን ታሚያለሽ ይላል። እሷ እኮ ዲያስፖራ ሆና መጣ የራሷን ፎቅ ወይም የራሷን ሪል ስቴት ገንብታ ዘመዶቿን ሰብስባ ብትጨማለቅ ያምርባታል። በሰው ቤት መጣ እንደዚህ መጨማለቅ ምን ይሉታል? በጣም የምታስጠላ ሴት። ስሟም እኮ የውሻዋ ስም ነው። የውሻ ስም ይዛ ደግሞ ሰው ለውሻ ታወራለች። ሮኪ እኮ የውሻ ስም ነው፣ በውሻ ስም ነው ይወጣልኝ ምናምን ብላ ትቀባጥራለች ማለት ነው። ስለዚህ ሮኪ ምን እናቷስ ለምን ዝም ትላታለች? እናቷ ቢያንስ ኢትዮጵያ ውስጥ ያሉትን ነገሮች ማስተካከል እንዳለባት መናገር አለባት። እኛ ኢትዮጵያውያኖች እንግዳ ተቀባይ በባህላችን በምናችን በሁሉ ነገራችን እግዚአብሔርን የምንፈራ ሰው አክባሪዎች ነን እንጂ እንደዚህ ተሞላፋጮች አይደለንም። ስለዚህ አያቴ ሴማን እንደዛ አስቀየመቻት ትልቋን ሴትዮ። ሂዳ ደግሞ ይቅርታ እንደመጠየቅ ለዚህ ቤትሽ ነው ምናምን ብላ የባሰ ብው አረገቻት። እንደውም እናት ዛራ ነበረች እሷም የለችም አለቻት ማለት ነው። ወዳ ነዋ አንቺ አቃጥለሻት ነዋ ተነስታ ብንብላ ሄደችው ታዲያ ምን ታደርግ ብላ አያቴ ሴማም እንግዲህ በሮኪ በጣም አዝናለች። ምስጦፋም እንደዚሁ በሄደችበት ሁሉ በቃ ሰውን ማናደድ ነው ስራዋ። ይሄ ስራዋን መስተካከል አለባት ብዬ አስባለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ማሪያ ሶፋ ላይ ቁጭ ብላ ከሮኪ ጋራ እያወራች እንደ ጓደኝነት ስታወራ በዳኑ ተነሳ ማለት ነው። ዳኑን ስታነሳ እንግዲህ በጣም ጎበዝ ልጅ ናት ምናምን ብላ ዳኑን ለማማት ስትሞክር በልጄ የመጣ ባይኔ የመጣ ነው ልጄን የሚናገርብኝ አልወድም ብላ ቆሊዋን ገፈፈቻት ማለት ነው። ማሪያ ደግሞ ዳኑን እንደማትወዳት ይታወቃል። ምክንያቱም እሷ ዳኑ የምትወደው ሰንደሬላን ወይም ደግሞ ቤሊንን ነው። ቤሊንና አምነን አንድ ላይ ለማድረግ ብዙ ጥረቶችን የምታደርግ ልጅ ስለሆነች እሷ ከመጣች ደግሞ በጣም ይከፋታል ማሪያ። ምክንያቱም ዳኑ ከመጣች ቤሊንና አምነንን ነው አንድ ለማድረግ የምትጥረው ማለት ነው። ስለዚህ ይሄ ሁሉ ነገር ስለማይሳካላት ማሪያ የዳኑን መምጣትም ፍላጎቷ አይደለም፣ ግን አማራጭ የላትም ማለት ነው ውዶችዬ። እንግዲህ ዳኑ መጣ ቤሊንና አምነንን አንድ አርግታ የበለጠ ታፋቀራቸዋለች ማለት ነው ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቤሊን ከማሪያ ጋር ተጣልታ ያው አምነን መጥቶ ከገላገላቸው በኋላ ቤሊን ተናዳ እንግዲህ ፎቶዋን ለብሳ ምሽቱ ላይ ቁጭ ብላ ደጅ ቁጭ ብላ ነበር ማለት ነው። ከዛ እሱም በረንዳ ላይ ወጥቶ ሲያያት ብቻዋን እንደሆነች አወቀ። እነሱ ደግሞ ማሪያና ሮኪ እያወሩ ስለነበር መጥቶ እንግዲህ ከእሷ ጋራ በጣም እንደናፈቀችው ናፍቀሽኛል የኔ ፍቅር ተረትሽ ሁሉ ናፍቆኛል ልብስ ይላት እና እንግዲህ ቁጭ በል ብላ ተረቱን ነግረዋለች ማለት ነው። ተረቱንም በምሳሌ እያደረገች ነው የነገረችው። ምክንያቱም አንተ ሁል ጊዜ እኔን አትበድለኝ
እኔን ባቆሰልከኝ ቁጥር ያ ቁስል እስከሚድን ድረስ ጊዜ ይፈጅብኛል። ስለዚህ ተው አትበድለኝ ብላ መልእክቱን በእንደዚህ ነግረዋለች ማለት ነው። አንድ አባት ልጁን እንግዲህ ሁሌ ሲናደድ ግድግዳ ላይ ምስማር እንደሚመታና ከዛ ያን ምስማር እየነቀለ ሲተው ያ ጉድጓድ ክፍት ሆኖ ብዙ ጊዜ ሳይደፍን እንደቆየ ነግረዋለች። ስለዚህ አምነንን አንተም እንደዚህ አታቁስለኝ እባክህ፣ የራስን ውሳኔ ወስንና አንድ ሆነን መኖር አለብን እያለችው ነው እንግዲህ። አምነን የሚገባው ከሆነ ነግረዋለች ማለት ነው። ራሱን እየዳሰሰች በተረት ነግረዋለች። ከዛም እንግዲህ ማርያም ካሁን ይመጣል ብላ ብትጠብቅ አልመጣም። ባሮክም ትመጣለች ብሎ ቢጠብቅ አልመጣም። ሁለቱም ክፍላቸው ላይ ወጥተው እንግዲህ ማንፈልገ ነው ማንፈልገች ነው ተባብለው ሁለቱም መጣላት አይል ወሬ አይል ብቻ ሁለቱም እየተመነቃቀሩ ነበር። ከዛ አንተ ሚስትን ፈልግ እኔም ባሌን ልፈልግ እያሉ እንግዲህ ሁለቱም እየተነጋገሩ እያለ ተያይዘው መጡ ማለት ነው። ሲመጡ እንግዲህ የታምሽተ ነው ስትለው ውጪ ነበርኩ አላት። ከዛም ለምን እስከዚህ ሰዓት ከማን ጋር ስትለው ከቤሊን ጋር ነበርኩ አላት። አልደበቀም። ከዛም እንግዲህ እሷም አንቺ ምን ትሰሪያለሽ በዚህ ሰዓት ስትላት ባሌ ጠይቀኝ እንጂ አንቺ ምን አገባሽ ስትላት አዎ የት ነበርሽ ሲላት እዛው ነበርኩ አለችው ማለት ነው። በቃ አሁን ከሚስቴ ጋር ጥሩ ምሽት ማሳለፍ ፈልጋለሁ ሲላት እሷ በቃ ተርበተበተች ማለት ነው። ከመርበትበት ይልቅ እኮ አዎ እንዴ በቃ አያስፈልግም፣ ዛሬ እኔ እናንተ ማደር አንችልም፣ ምክንያቱም ገና ነን፣ ጊዜያችን ገና ነው፣ እኔ ያንተ የሚሰማ ስሜት ላይ እኔ ስላልተሰማኝ ገና ነኝ ብላ በአምነን ፊት ወገቡን ማለት ነበረባት። ቤሊን ለምንድን ነው እንዲህ የምትፈራው? እስኪ እናንተ ቤሊን እንዲህ ማለት ነበረባት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ የቤሊንን ፍርሃት አይቶ ነው አምነን ይዞት እና እስኪ ሳሎን ትንሽ እንጫወት እናምሽ ብሎት የሄደው ማለት ነው። እንግዲህ ከዛ በኋላ ማርያም አያቴ ሴማ ጋር ሄዳ እያወራች ነበረ። ስለ አንዳንድ ነገሮች ስታወራ ስለ ሮኪ በጣም ጥሩ ልጅ ና ምናምን አይ ወደዛ ከሮኪ ጋር ካሁን በኋላ ቆመሽ ሆነ አይደለም ቁጭ ብለሽ ባይሽ ነግሬሻለሁ፣ ከሮኪ ጋር ሁለተኛ እንዳትኖር። ሮኪ ማለት በጣም መጥፎና ባለጌ ሴት ናት። ከእሷ ጋር የምትሆኝ ከሆነ አንቺም ትበላሻለሽ፣ እኔ ከራሴ አውርጃለሁ ብላ እንግዲህ ነግራታለች ማለት ነው አያቴ ሴማ። አሁን ማርያም ምንም አማራጭ የላትም። አንድ ሮኪ ነበረች ሀሳቧን ትንፍስ የምትልላት። አያቴ ሴማ ደግሞ ሮኪ ለአንቺ የምትገባ ሴት አይደለችም፣ በጣም ባለጌ መጥፎ ሴት ናት፣ ስለዚህ አርፈሽ ቁጭ በይ ብላታለች ማለት ነው። ማርያም እንግዲህ የጄሪ እጣ እንዳይደርሳት እፈራለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ ምስጦፋ መጥቶ እንግዲህ ሮኪና አምነን ቁጭ ባሉበት ምስጦፋ መጣ ማለት ነው። ከዛ ምስጦፋ መጥቶ ደህና ነህ እንዴት ነህ ተዋወቃት አለው። አዎ ተዋውቀናል አለው ማለት ነው። ሮኪና ምስጦፋ ነበር ቁጭ ያሉት እያወሩ ነበረ። ከዛም እንግዲህ አምነን መጥቶ እንዴት ነህ ምስጦፋ ደህና ነህ ሲል አይ ካሁን በኋላ ምስጦፋ አይደለም ስሙ ብላኪ ነው ብለዋለች። ከዛ እሺ ብሎ እንግዲህ አምነንም ተቀብሎ አዎ ስም አውጥታልኛለች ሮኪ ብሎ አምነን አንዴ ወተን ብናወራ ብሎ እንግዲህ ደጅ ወጥተው አምነንና ምስጦፋ አውርተዋን ስለ ጄሪ አነሳ። ጄሪ እኔ ምንም ያለችበትንም ምኗንም አልፈልግም፣ እኔ ስለ ጄሪ ማውቀው ጉዳይ የለም ብሏል። ከዛ ስለ ቤሊን ነግሮታል ማለት ነው። ለምንድን ነው ውስጣችሁ እየተዋደደ ልባችሁ እየተዋደደ ለምንድን ነው የምትራራቁት? ይሄን ነገር ክፍተት ባትሰጠው ጥሩ ነው ብሎ እንግዲህ ምስጦፋ በጣም ጥሩ ስለሆነ ነግሮታል ማለት ነው። እንግዲህ የሚስተካከል አይመስለኝም፣ እስኪ እሞክራለሁ ብሏል ማለት ነው። ምስጦፋ አሁን እንደ ቤተኛ እንደ ሰው እየቀረበ ነው። እንግዲህ አሁን ደግሞ ሮኪ መጣ ነገሮችን ካላበላሸችው ማለት ነው። እና ምስጦፋ በጣም ጥሩ ልጅ ነው። ለቤሊን ያለውን ፍቅር አምነን ስለሚያውቅ ይሄን ነገር ክፍተት እየሰጠ ችግር አትፍጠር፣ ራስ እንዳበላሸው ራስ አስተካክለው ብሎታል። እንግዲህ አምነን ማስተካከል ይገባዋል ብዬ አስባለሁ ውዶች። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ አምነንና ቤሊን ምሽት ላይ ቁጭ ብለው ቤሊን እኔ እኮ በጣም ነው መወድሽ፣ በጣም ነው ማፈቅርሽ፣ ለምንድን ነው የኔን ትዕዛዝ ማትቀበይ? ለአንቺ ብዬ እኮ ነው ጄሪን ከዚህ ቤት አውጥቼ ጣልኳት፣ ታውቂያለሽ፣ አንቺን ባልወድሽ ጄሪን እዛ ጋ አውጥቼ ባልጣልኳት ነበር ብሎ እንግዲህ ምን ያህል እንደሚወዳት አስረድቷታል ማለት ነው።
እሷም ተቀብላለች። ለዚህ ነው እንግዲህ ባሮክ ነይንተኛ ሲላት እምቢ ያለችው፣ ወይም ደግሞ አምነንን የሆነ ነገር አድርግ ያለችው ወዳ አይመስለኝም። እንግዲህ ሞርዚና ናት። ሞርዚና ደግሞ አሁን አምነንና ቤሊን እዛ ጭኗ ላይ ሆኖ ራሱን እየዳሰሰች ተረት ስታወራ በጣም ነው የደነገጠችው። በጣም ነው የተርበተበተችው። ምን እየሆኑ ነው እነዚህ ልጆች ምን እየሆኑ ነው ብላ በጣም ደንግጣ ለማንም አላወራችም። ቀጥታ ወደ አያቴ ሴማ ሄዳ ስለ አምነንና ስለ ጋብቻው ስለ አንዳንድ ነገሮች ስታስረዳት ምንድን ነው በቅርብ ጊዜ ይሆናል፣ በቃ ምንድን ነው የምታወሪኝ ነገር ካለ ግልጽ ያልሆነልኝ ነገር ካለ ግልጽ አድርጊልኝ ስትላት፣ ሞርዚና ግን ምንም ግልጽ ማድረግ አልቻለችም። ምክንያቱም ወይ ከቤሊን ወይ ከአምነን የሆነ ነገር ካልሰማች ሄዳ ስም ማጥፋት እንዳይሆንባት ራሷን አረጋግታ አይ ምንም ችግር የለም እንግዲህ እንዳልሽ ምናምን ብላት ሄዳለች ማለት ነው። አሁን ሞርዚና ያየችውን ነገር ወይ ለቤሊን ወይ ለአምነን እውነቱን ምን እያደረጋችሁ ነው? በዚህ ምሽት ባለትዳሮች ናችሁ፣ ሁለታችሁም የራሳችሁ ሰው አላችሁ፣ ምን እየሰራችሁ ነው ብላ መጠየቅ ይገባታል። እንደሚዋደዱ ካወቀች ደግሞ በዚሁ እንዲቀጥሉበት ማድረግ አለባት ብዬ አስባለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ማሪያ በዚህ ቁጣና በዚህ እንትን ከአምነን ጋራ የምትሆንበት ምክንያት የለም። ምክንያቱም የታመሸ ብላለችው ምንም ብትለው እሱ ምንም አይደብቃትም። ደግሞም ቤሊንም መልሳለታለች። ስለዚህ ባሮክም እንግዲህ ተጠራጥኖ ነው ዛሬ ከሚስቴ ጋር ጥሩ ምሽት ማሳለፍ ፈልጋለሁ ያለው። ግን እነዚህ ሁሉ አሁን ይሳካላቸዋል ወይስ አይሳካላቸውም? እስኪ ውዶች የእናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፍቅር ፈተና አለው። ያንን ፈተና ደግሞ ማለፍ ግዴታቸው ነው። ስለዚህ አምነን በቅርብ ጊዜ ይህንን ነገር አስተካክሎ ከቤሊን ጋር መሞሸር አለበት ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።